ሰላም ቤዛ ነኝ የካሽ ፍሎ ፕሮዳክት ማኔጀር። በዚህ ቪዲዮ የምንመለከተው ሪሲት ስካነር እና እንዴት እንደሚሰራ ነው። ሪሲት ስካን ለማድረግ መጀመሪያ የስልካችን አፕሊኬሽንን ከፍተን የምንፈልግበትን ካምፓኒ ሰሌክት እናደርጋለን። ሪሲት ስካን እንደምናደርግበት ካምፓኒ እኔ የካሽ ፍሎ ካምፓኒ ላይ ነው ሪሲት ስካን ማድረግ የፈለግኩት። እዚህ ጋር ሪሲቶች ያሉ መጀመሪያ አንድ ሪሲት ስካን እናድርግ። ሪሲት ስካን ለማድረግ ፎቶ ማንሳት፣ ፕሮሰስ እስከሚያደርግ መጠበቅ፣ ከዛ አፕሎድ ማድረግ ነው። በአንዴ አንድ ሪሲትን ማድረግ ይቻላል። መልቲፕል ሪሲቶችም ካሉ ሁሉንም ፎቶ አንስቶ በአጠቃላይ አፕሎድ ማድረግ ይቻላል። ሪሲቱ ሰክሰስፉሊ አፕሎድ ካደረገ በኋላ ቀጥታ የምንመጣው ወደ ዳሽቦርዳችን ነው። ዳሽቦርዳችን ላይ ታስክስ የሚለው ሜኒው፣ ፔንዲንግ ታስክስ የሚለው ሰብ ሜኒው ስር ሪሲት ወይ ፔመንት ስር እነዚህ ስካን የተደረጉት ሪሲቶች ይመጣሉ። የእኛ ቲን ነምበር ሪሲቱ ላይ ካለ እንደ ሪሲት ኮንሲደር ያደርገዋል። የሌላ ሰው ቲን ነምበር ከሆነ ሜንሽን የተደረገው እንደ ፔመንት ኮንሲደር ያደርገዋል። ይህን ሁሉ የሚሰራው ኤአዩ ነው። እኔ የሌላ ሰው ቲን ነምበር ያለው ሪሲት ስለሆነ የተጠቀምኩት ፔመንት ላይ ነው የሚመጣልኝ። ፔመንት ላይ የሚመጣልኝ እንደምታዩት ኢሜጁ ይኖራል። ኤግዛክትሊ ምን አይነት ሪሲት ስካን እንዳረኩኝ፣ አማውንቱ፣ እያንዳንዱን አይተም ምን ያህል ታክስ አፕላይ እንደተደረገበት ቪዚብሊ የሚታይ ሪሲት ነው። እሱን አፕሎድ ካረኩ በኋላ ኤአይ ሚስቴክ ሊሰራ ይችላል። አንዳንድ ሚስ የሚያደርጋቸው ነገሮች ሊኖሩ ይችላሉ። ይህንን ኮንፈርም ለማድረግ ይሄ ኤክስትራ ስቴፕ ያስፈልጋል። አክቹዋል ሪሲት ነው ወይ ፔመንት ነው ብሎ ሬጅስተር ከማድረጋችን በፊት አንደኛ ነገር ፒቪ ነምበር ሪሲቱ ላይ ስለማይኖር እሱን ሬጅስተር ማድረግ አይቻልም። እሱን አድ እናደርጋለን። ቬንደር እንመርጥለታለን። ቬንደሩን ፒክአፕ አላደረገውም ከሪሲቱ ላይ ክሊርሊ ስላልታየ እሱን እናስገባለታለን። ካሽ አካውንቱንም መንሽን አያደርገው። ካሽ አካውንትም እንመርጥለታለን። ኖርማል ሪሲት እና ፔመንት አድ እንደምናደርገው ኳንቲቲውን ፒክአፕ አድርጓል በስርዓት። ዲስክሪፕሽኑ ፒክአፕ አድርጓል። እንደዚህ የሚባል አይተም እዚህ ካምፓኒ ላይ ስለሌለ ማች ማድረግ አቅቶታል። ስለዚህ እንደ ዲስክሪፕሽን አስገብቶታል። ጄል አካውንት እዚህ ላይ ሜንሽን ስለማይደረግ እሱንም እኛ ራሳችን ሴሌክት ማድረግ ይኖርብናል። ሴምቲንግ ሁለተኛው አይተም ላይ። ከዛ ውጪ ግን ሪሲቱ እና ቫሉያቸው ስካን የተደረጉ ቫሉዎች ተመሳሳይ ናቸው። ስለዚህ ይሄ ነገር ኮሬክት ነው ብዬ ኮንፈርም ሳደርግ አፕሎድ ማድረግ እችላለሁ ወይም ሬጅስተር ማድረግ እችላለሁ። ሬጅስተር ካደረግን በኋላ ፔመንት ሰክሰስፉሊ አፕዴትድ ይላል። ይሄንን የምናየው አንደር ታስክ የሚባለው ሜኒው ፔመንት የሚባለው ሰብ ሜኒው ላይ ሊስቱን ቼክ ማድረግ እንችላለን። ዛሬ ሴቭ ያደረግነው 150 ብር የሆነው ፔመንት ይሄንን ይመስላል። ይሄንን ለመስራት የተቻለው በኤአይ ነው። በትንሽ አማውንት ኦፍ ማኑዋል ኮንፈርሜሽን ኤአዩ ኮምፕሊትሊ ሙሉውን ሪሲቱን ስካን ማድረግ ይችላል ማለት ነው። የሪሲት ስካነር ይሄንን ይመስላል።